ስማ የአመቱ ምርጥ ማን የሚበለው ይመስላል? የአመቱ ምርጥ ቲክታከር እንጃ አላውቅም። እኔም ግራ ነው የገባኝ እኮ ከባድ ነው። የታል አንተ ምንድነው እጅ ላይ ያለውን እያሳየህ ነው እንዴ? እሺ አንድ ሁለት ይቀርሻል። ነው በቃ ጨረስኩ እኮ ምን እስኪ አንድ ይቀራል። ስንት ነው እንትን የሚለው በሳስተ ሁለት ከነቀል ግን ለሚቀጥል ሌላ ጊዜ ስቀጣ አንድ ይቀነስልሃል። እሱ ኦኬ አታስብ። ዝም ብለህ ሳብ ስንት ነው የምንነቅለው? 10 ፍሬ ማጋጨት አይቻልም። ፍሬ ከኔ 5 ከሱ 5 ትርተል አልሰማህም። እሺ አሳይ ወደ ካሜራ አስጠጋው። አረባ ከፍ አድርገው ትንሽ ወንድም አለ። አዎ ረጅም ነው ደግሞ አንድ ግን 9 ነቅላ አትገላገልም። ቶሎ ቶሎ ሰብሰብ አድርገው አለ አላት ሰው ሁለት ነው ግን የነቀልኩት ሁለት ነው የነቀልኩት። 3 ነው። እሺ 3 ችግር የለውም። ስንት ነው? አንድ ነው። ኧረ በቃ 3 ነው። ይሁን 4 ሰከስ አትዋሽ። ዘኪ አንተ ጨረስኩ። እንት ደረሰ ገ አራት ታይሚ አንድ አየሁ። አሁን ቆይ የቀደመ ስንት ነው? 3 7 2 1 6 7 3 ይቀራል። እሺ 8 2 ይቀራል። ኢየሱስ አለቀ። ጌታ እስቲ ቆይ ለምረት ከዛ ከእንትኑ ከጎድኑ አድርግልኝ። ከዛ ከሻኛው ኢየሱስ ማርያም ያው ባዶ አረከው ላጣርገ አንድ አዋርዱ ለማይገባል። እኔ ይኸውላችሁ ጋይስ ከፈለጋችሁ ሪከርድ አድርጉኝ፣ እንደውም ሪከርድ አድርጉኝ። እኔ ሀቁን ነው የምናገረው ጋይስ። እኔ ባያዝድ ያልሆነ አስተያየቴን ነው የምሰጠው። እሺ ይሄ ጓደኝነትም ሳልል የሰራም ሰው ሳልል ትክክለኛ አስተያየቴን ነው የምሰጠው። ለማን ይገባል ይሄ አዋርድ? ከሁለቱ ለማን ይገባል ነው አይደል የምትሉት? ለባምቢኖ ያማችኋል እንዴ? ለኔ ነው ይሄ አዋርድ የሚገባው። ታጭበርብሯል። የኔ ቮት ነበረ። እኔ እየመራው ነበረ። ምንድነው የተፈጠረው? ከሆነ በኋላ እኔ መጀመሪያ እኮ የኔ ነበረ እኮ የኔ አልነበር እንዴ? መጀመሪያ እየመራ የነበረው እኮ ቮት እንዴ? እኔ እኮ አጭበርብረውኛል እኮ። በዚህ ዓመት ክሬተር ቢባል እንደኔ ክሬት ያደረገ ማን ነው? እርዳታ ቢባል ለጋስነት እንደኔ ለገሰ ማን ነው? እኔ ሲደብረኝ ካንቺ ቪዲዮ ነው የምከፍተው። ለገስ እንዴ ያረኩት እንዴ? ደግነት ቢባል የደግነት ጥግ ኢትዮጵያውያን ያዩት በኔ አይደል እንዴ? ቅዳሜ እኮ ነው ቲክቶክ አዋርድ። ቲክቶክ አዋርድ እኮ ቅዳሜ ነው ማለት ቅዳሜ ነው ቲክቶክ አዋርድ። እንግዲህ ሙሉ አድርጓል። ኢንተርቪው ሁሉም ቤት ሄዷል ከሰይፉ በስተቀር አብዛኛው ቦታ ላይ አዶና ኢንተርቪው ሰጥቷል። በየመንገዱ ይሰጣል፣ በየመንገዱ ያደርጋል። እቺ ልጅ ግን ኢንተርቪው ብዙ ቦታ ላይ ያደረገች ልጅ አይደለችም።
ተግባባን። ኢንተርቪው ያደረገች ልጅ አይደለችም። ብዙ ጊዜ እየወጣች ስለ ሁኔታዋ ስለምታደርገው ነገር ምን ስለምትለው ነገር ያደረገ ብዙ ስቴጆችም ላይ አዶናይ ቀርቧል። አዶናይ ብዙ ስቴጆች ላይ ቀርቧል። ብዙ ነገር ላይ ታይቷል። ግን ዘረኛ ሁልጊዜ የሚፈልገው ዘሩን ነው። አሁን ዩቲ የምትባለው ጌታ ምስክሬ ምን ዘር እንደሆነች አላውቅም። አዶናይ ግን ትግራዋይ እንደሆነ አውቃለሁ። በኃይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴት ትግራዋይ እያለ ሲጨፍር ሲዘፍን ትግራይ አደ እያለ እያለቀሰ ተንበርክኮ ሲጨፍር አይቼዋለሁ። ጭውቴው የዘሬን ብታን ዝርዝራይ ነው። እናንተ ለማሸማቀቅ በሞከራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም። ምን ታመጣላችሁ? ለማሸማቀቅ ምን ጭውቴው እንደዛ ነው። እንደዚህ አይነት የደከመ ማንነት አላቸው የነሱ ሰዎች በብዛት የደከመ ማንነታቸው። ሲጫወት ቢያሸንፍ አዶናይ በትግራዋይነት ነው የሚጨፍሩት። ይሄ ማንነታቸው የታወቀ ነው። በዘር ወስደውታል። በዘር ሲወዱት ደግሞ ቀጥቅጠን ስለ ዘር ሜንሽን አድርገው ኢትዮጵያ ላይ መምጣት አይችሉም። ሄዶ ትግራይ ላይ በዘር ይወዳደር። ዘረኞች ናቸው ዘረኞች። ይህን እስካሁን ወደ ዘሬ ነው የወሰደው አልነበረም። ሰይፉ ላይ ለምን ቀረበች? ሰይፉ ትግራዋይን ጠል ነው ብለው መጡ። ትግራዋይን የሚጠላ ነው ሰይፉ ፋንታውን ተብሎ ቁማር ይዘው መጡ። እነዚህ ሁለት ተስፋ የቆረጡ ነቀርሶች፣ ሰው የማይፈልጋቸው ወንድ የሚባል አጠገባቸው የማይደርስ በጣም በኢትዮጵያዊነት ጥላቻ ያበዱ የሰከሩ ሰዎች መጥተው አረንጓዴ ቢጫው ለምንድን ነው የሚያጠፋው? ዋይ ሌላ ባንዲራ ጀመር። ሌላ ባንዲራ አለን እንዴ? እንዴት ነው የሚያስጠፉት? ዋይ ላኩስቲ እፊቱ ላይ እና ታዲያ ምንን ታዲያ ምን ተቀብቶ ነው የኢትዮጵያን ባንዲራ? የኢትዮጵያን ባንዲራ የኢትዮጵያን ባንዲራ እና የኬንያን እንቀባ እንዴ? ምን የቱ ጋር ምኑ ጋር ነው ያስጠፉት? ኮንሰርቱ ላይ እስቲ ወሬውን በስነ ስርዓቱ ጻፉ። አዶናይ ታሰረ። ኧረ በህግ አምላክ ሩጫ ፊቱ ላይ እና ታዲያ መቅባት አይቻልም እንዴ? ተረዳሁት። ልክ ነው። ዩቲም የምንወዳት ናት። አዶናይንም በጣም ነው የምንወዳቸው። እኔ እንደውም ዩቲ ብታሸንፍ ነው ደስ የሚለኝ። ምክንያቱም ሴት ልጅ ናት ብያለሁ። ብዙዎቻችሁ እንደውም አዶናይ ብላችሁኛል። ያልኩበት ምክንያት ሴት ልጅ ስለሆነች እና የሰራች ልጅ ስለሆነች ከአመት እስከ አመት የደከመች ልጅ ስለሆነች እውነት ለመናገር መኪናው ለዩቲ ይገባታል ብዬ እንደ ሴት ልጅ ለዩቲ ነው እንትን የምለው። አዶናይ አይገባውም እያልኩ አይደለም። አዶናይ የሚያደርገው ነገር በጣም ደስ የሚል ነገር ነው። በጣም ጀግና ነው፣ ጎበዝ ነው ምናምን። ከዚህ በላይ የሚያሳየን ነው። ከዚህ በኋላም ሌላ ታሪክ ያሳየናል። ግን እንደው ብትሸለም ብዬ በራሴ ደስ ሞር መኪናውን ብትወስደው ብዬ የምለው ዩቲ ናት። ሀቅ ለመናገር እውነት ለመናገር ምንም ከዘርም ጋር ታያይዙት ከፖለቲካም ጋር እናንተ እንደው ሚዲያ ላይ ያላችሁት እንዳለ ኮመንት የምትሰጡ ሰዎች ፖለቲከኛ ሆናችኋል፣ ታውቁታላችሁ። ፖለቲከኛ ኮመንተኛ ሆናችኋል። እና ዩቲ ብትወስደው ደስ ይለኛል። አዶናይን ጠልቼው ወይም ደግሞ አዶናይ እንዳያሸንፍ ሳይሆን የሰራችው ዩቲ ናት። በመስራት በመድከም ደረጃ ከሆነ ከዚህ በፊት ብያቸዋለሁ። በሃይማኖቷ የሚደርስባትን ጫና ተቋቁማ ሴትነቷን ተቋቁማ ስንት ዘለፋ ደርሶባት ስራ እየሰራች አመት እስከ አመት ያሳየችን ሴት ናት። ስለዚህ ለሰራችው ስራ ደግሞ ሽልማት ይገባታል። ዩቲ አዶናይ አይገባውም እያልኩ አይደለም፣ ይገባዋል። ነገር ግን ከዩቲ አይበልጥም ነው። አመት እስከ አመት ስለሰራች ማለት ነው። ከዛኛውም አመት ሰርታለች፣ ደክማለች። ዩቲ በጣም ደክማለች። ስለዚህ በመሸለም ደረጃ ዩቲ ብትወስደው መኪናውን ደስ ይለኛል። ይህንን ነው የምለው። አዶናይ አይ ላቭ ዩ ሶ ማች